ያው በህይወታችን ውስጥ ብዙ ውሳኔዎችን እናደርጋለን አይደል? ግን ከሁሉም የሚለይ አንድ ውሳኔ አለ። በጣም ትልቁ፣ በጣም ወሳኙ እና እስከ ህይወታችን ፍጻሜ ድረስ አብሮኝ የሚዘልቀው እሱም ትዳር ነው። እናም ትዳር ስንል እንዲሁ ጊዜያዊ ምርጫ አይደለም፣ የህይወት ዘመን ሙሉ የነፍስ ጥምረት ነው። እሺ የህይወት ዘመን ሙሉ አብሮኝ የሚዘልቀው ይህ ትልቁ ውሳኔያችን ምንድነው? እስኪ ራሳችንን እንጠይቅ። ይህ ጥያቄ ነው እንግዲህ የዛሬው ኮንቨርሴሽናችን መነሻ የሚሆነው። ትዳር ለምን እንዲህ ትልቅ ቦታ እንደሚሰጠው በጥልቀት ለማየት እንሞክራለን። መልሱ ግልጽ ነው መሰለኝ። ትዳር ጊዜያዊ ስምምነት በፍጹም አይደለም። እስከ መቃብር ድረስ የሚዘልቅ የነፍስ አንድነት ነው። እናም ይህንን ጥልቅ እውነት ለመረዳት እንዲረዳን የሶስት ታላላቅ ምንጮችን ጥበብ ይዘን እንጓዛለን። አንደኛ የታላቁን መምህር የቅዱስ ዮሐንስ አፈወርቅን ትምህርት እናያለን። ቀጥሎ የብፁዕ አቡነ ሺኖዳ ሳልሳዊን ምልከታ እና በመጨረሻ ደግሞ ልብ ውስጥ የሚቀርጽ የአንዲት እናት እውነተኛ የህይወት ምክርን እንሰማለን። እንግዲህ ማንኛውም ጠንካራ ህንፃ ከየት ነው የሚጀምረው? ከመሰረቱ ነዋ። የትዳርም ነገር ልክ እንደዛው ነው። መሰረቱ የሚጣለው ግንኙነቱ ከመጀመሩ በፊት ነው። ያ መሰረት ምንድነው? ትክክለኛውን አጋር የመምረጥ ወሳኙ ጥበብ ነው። ቅዱስ ዮሐንስ አፈወርቅ የትዳር አጋር ለሚፈልግ ሰው አንድ ወርቃማ ምክር ይሰጣል። እሱም አስቀድማ ጸለይ። በቃ ይህ ምክር በጣም ቀላል ይመስላል አይደል? ግን ውስጡ ያለው ትርጉም እጅግ በጣም ጥልቅ ነው። ማንኛውንም እርምጃ ከመወሰዳችን በፊት መመሪያን ከፈጣሪ መጠየቅ የመጀመሪያውና ከሁሉም በላይ ወሳኙ ተግባር መሆኑን ነው የሚያሳስበን። እስኪ ይህንን ንጽጽር ስሙ፣ ምናልባት ትገረሙ ይሆናል። ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ብዙዎቻችን አንድ የቤት ዕቃ ስንገዛ የምናደርገውን ጥንቃቄ የህይወት ዘመን አጋራችንን ስንመርጥ እንኳን አናደርግም ይላል። እስኪ ልብ ብለን እናስበው። የገዛነው ዕቃ ትንሽ እንከን ቢኖረው ወስደን እንመልሰዋለን። ትዳር ግን እንደዛ አይደለም። ተመላሽ የሌለው የህይወት ዘመን ኪዳን ነው። እሺ ወሳኙ ጥያቄ መስፈርታችን ምንድነው የሚለው ይሆናል። ቅዱስ ዮሐንስ አፈወርቅ እንደሚመክረን የመጀመሪያው ሽማግሌ እግዚአብሔር መሆን አለበት። ትኩረታችን በገንዘብ እና በሀብት ላይ መሆን የለበትም። ለምን? ምክንያቱም ሀብት ዛሬ መጥቶ ነገ ሊጠፋ ይችላል። እውነተኛ እና ዘላቂ ሰላም የሚገኘው ግን መንፈሳዊ መሰረት ሲኖር ብቻ ነው። ስለዚህ ቅድሚያ መስጠት ያለብን ለነፍስ ንጽህና እና ለመንፈስ ባለጸግነት ነው። እንግዲህ ምርጫው በትክክል ከተደረገ በኋላ ነው የጋብቻ እውነተኛው ጉዞ የሚጀምረው። ዋናው ግቡስ ምንድነው? አብሮ በመሆን ጽድቅና ንጽህናን መጎናጸፍ። እንዴት? ሁለት የነበሩት አንድ የተዋሃደው አካል ሲሆኑ። ይሄ አንድ አካል የመሆን ጽንሰ ሐሳብ የመንፈሳዊ ጋብቻ የልብ ምት ነው ማለት እንችላለን። ምን ማለት ነው? ባልና ሚስት ከዛ በኋላ ሁለት ተለያዩ ግለሰቦች አይደሉም። በቃ ይልቅንም አንድ የማይከፈል የተዋሃደ አካል ናቸው ማለት ነው። ቅዱስ ዮሐንስ አፈወርቅ ይህንን ሐሳብ ለማስረዳት የሚጠይቀው ጥያቄ ልብን ይነካል። እንዲህ ነው የሚለው፣ ከአካላችን አንዱ ክፍል ቢታመም ቆርጠን እንጥለዋለን ወይስ እንዲድን ሌት ተቀን እንተጋለን? መልሱ ግልጽ ነው አይደለ? የትዳር አጋር ማለትም ልክ እንደዛው ነው። ልንቆርጠው የምንችለው ሳይሆን በፍቅር የምንፈውሰው የራሳችን አካል ነው። እሺ ታዲያ ይሄ አንድ አካል የመሆን መርህ በዕለት ተዕለት ህይወታችን ውስጥ ምን ይመስላል? አንደኛ የአጋርን ድክመት ስናይ ዓላማችን መፈወስ ይሆናል እንጂ መውቀስ አይሆንም። ሁለተኛ አመራር በጉልበትና በፍርሃት አይመጣም። የሚመጣው ክርስቶስ ለቤተ ክርስቲያን እንዳሳየው አይነት መስዋዕታዊ ፍቅር ሲኖር ነው። እና ደግሞ በቤት ውስጥ የእኔና ያንተ የሚሉት ቃላት ሲጠፉ እና ቦታቸውን ለየኛ ሲለቁ ለሰይጣን የሚሆን መግቢያ በር ሁሉ ይዘጋል ማለት ነው። እስካሁን ስለ መርሆችና ጽንሰ ሐሳቦች ተነጋግረናል። አሁን ደግሞ ይሄ ሁሉ ነገር በተግባር ሲውል ምን እንደሚመስል እናያለን። ወደ አንድ እውነተኛ እና ልብ የሚነካ ታሪክ ልወስዳችሁ። ይሄ አንዲት እናት ለልጇ ያካፈለቻቸው የትዳራቸውን ሙሉ ምንነት የገለጹ ሁለት ማይረሱ የባሏ ትስታዎች ታሪክ ነው።
የመጀመሪያው ትምህርት ስለ ዝምታ ስላለው ኃይል ነው እና እናቴው የምታስታውሰው አባቴው አንድ ከባድ የክርክርን እሳት በንዴት ሳይሆን በትዕግስት እንዴት እንዳበርደው ነው። ታሪኩ እንዲህ ነው። አንድ ቀን በጣም በጦፈ ክርክር መሃል እናቴው በቁጣ ተገፋፍታ ባሏን ትሰድበዋለች። በዛች ቅጽበት እሱ መልሱ ከመጮህ ወይም እጁን ከመሰንዘር ይልቅ ምንም ሳይናገር ዝም ብሎ ከክፍሉ ወጥቶ ይሄዳል። እናቴው እንዲህ ትላለች፣ ያ የዝምታ ተግባሩ ክርክሩን ከማሸነፍ ይልቅ ሰላምን ስለመረጠ ብቻ ክብሩ ባይኔ 10 እጥፍ ከፍ አለ። ሁለተኛው ትምህርት ደግሞ ክብርን ስለመጠበቅ ነው። ይህ ታሪክ አባቴው ሚስቱን ክብር ለመጠበቅ ምን ያህል ርቀት እንደሄደ የሚያሳይ በጣም ልብ የሚነካ ምሳሌ ነው። አንድ ቀን ቤት ውስጥ እንግዶች አሉ። እናቴው በሰራቸው ምግብ ላይ ጨው መጨመር ትረሳለች። እንግዶች ፊት ከማፈሯ በፊት ግን አባቴው ቀድሞ ይቅርታ እኔ ነኝ ዛሬ ጨው እንዳታበዛ የነገርኳት በማለት ሀፍረቷን ይጋርዳል። ግን ከሁሉም በላይ የሚያስደንቀው እንግዶቹ ከሄዱ በኋላ ሚስቱን ለመጠበቅ ስለዋሸው ውሸት እግዚአብሔርን ይቅርታ ለመጠየቅ ተንበርክኮ ሲጸልይ መስማቷ ነው። እውነተኛ ፍቅርና ክብርን መጠበቅ ማለት ይሄ ነው። እንግዲህ ከመሰረቱ ጀመረን እስከ ተግባራዊ ጥበቡ ድረስ አየን። አሁን ደግሞ ወደ ህንፃው ጫፍ ወደ መጨረሻው ግብ እንጓዛለን። የዚህ ሁሉ የተቀደሰ ቃል ኪዳን የመጨረሻው መንፈሳዊ ዓላማ ምንድን ነው? ቤትን ሰማያዊ ለማድረግ 4 ወሳኝ ምሰሶች ያስፈልጋሉ። የመጀመሪያው እግዚአብሔርን የቤቱ ማዕከል ማድረግ፣ ሁለተኛ ለኃይልና ለመመሪያ አብሮ መጸለይ፣ ሶስተኛ አንዱ በወደቀ ጊዜ ሌላኛው ደጋፊ መሆን እና አራተኛውና በጣም ወሳኙ የቤትን ምስጢር በውስጥ እንደ ውድ ሀብት አድርጎ መጠበቅ ነው። ብፁዕ አቡነ ሺኖዳ ሳልሳዊ ይህንን ሁሉ ሐሳብ በአንድ አረፍተ ነገር እንዲህ ያጠቃልሉታል። ክርስቲያናዊ ጋብቻ የሚያልፍ ግንኙነት ሳይሆን የሕይወት ዘመን ቃል ኪዳን ነው። ይህ ማለት ምን ማለት ነው? ጊዜያዊ ስሜት ላይ የተመሰረተ ሳይሆን ፈጽሞ ማይፈርስ ቃል ኪዳን ነው ማለት ነው። እናም የመንፈሳዊ ጋብቻ የመጨረሻው እና ከሁሉ በላይ ከፍ ያለው ግብ ይሄ ነው። በምድር ላይ የሚጀመረው ፍቅራዊ ህብረት ሞት እንኳን ሊያቋርጠው ለማይችለው የሰማይ ህይወት ልምምድ ነው። በምድር የተሳሰረው በሰማይ ለዘላለም ይቀጥላል። በመጨረሻም ይህንን ጥያቄ ለራሳችን እንድናሰላስል እንተዋለን። የምንገነባው ህብረት ጊዜያዊ መጠለያ ነው ወይስ ለዘላለም የሚኖር ቤት?